ሰኪና የሚባለው ነገር ከአላህ የሚወረድ ነገር ነው፣ የሚወርድ ነገር ነው። ዱንያዊ አይደለም ማለት ነው። የሆነ መንፈሳዊ የሆነ ውስጥ ላይ የሚፈስ ነገር ነው ማለት ነው። እሱን ነው ዛሬ የምናየው ኢንሻአላህ። አንድ አሜሪካዊ ታዋቂ ሐኪም ስፔሻሊስት ይህንን ይለናል። አንድ ቀን ወጣት እያለሁ ይላል ሰንጠረዦች አዘጋጀው። የሰው ልጅ በህይወቱ በጣም የሚፈልጋቸው ነገሮች ምንድናቸው ብዬ ዝርዝር ጻፍኳል። ሄልዝ ጤናን ጻፍኩ፣ ፍቅርን ጻፍኩ፣ መውሂባ ተሰጥኦን ጻፍኩ፣ ኃይልን ጻፍኩ፣ ሀብትን ጻፍኩ፣ ታዋቂነትን ጻፍኩ። እነዚህ አንድ ሰው በዱንያ ውስጥ በጣም የሚፈልጋቸው ናቸው ብዬ ዘረዘርኳል። ሰንጠረዥ አዘጋጅቶ ምን ዘረዘረ? ጤንነት፣ ገንዘብ፣ ሀብት፣ ፍቅር፣ ኃይል፣ ታዋቂነት። ይህንን ያስኩና አንድ ጥበበኛ የሆኑ አዛውንት ጋር ወሰድኩና አሳየዋቸዋል። ቆንጆ ነው አሉኛ። ቆንጆ ነው፣ ጥሩ ነው፣ ብዙ ሰው የሚፈልጋቸው ነገሮች ናቸው። ምንም አይደለም፣ ያስቀመጥከው ነገር ጥሩ ነው፣ ግን ትልቅ ጉዳይ የዘነጋ ይመስለኛል አሉት። እዚህ ውስጥ ሰው ገንዘብ ቢኖረው፣ ፍቅር ቢያገኝ፣ ታዋቂነት ቢኖረው፣ ኃይል ቢኖረው፣ ምን ቢኖረው ዱንያ ውስጥ ያችን ነገር ካላገኘ እነዚህ ነገሮች ሊያጣጥም የማይችልባቸው አንዲት በጣም ትልቅ ቁም ነገር ዘነጋ። ያ ትራንኩሊቲ ነው፣ የውስጥ ሰላም፣ የውስጥ መረጋጋት። ሰኪናን ረስተሃል አሉ። ገብቷችኋል? ሰኪና ከሌለው ሀብታም ቢሆን መደሰት ይችላል? ጤነኛ ቢሆን ደስታ ይኖረዋል? ሀያል ቁዋ ቢኖረው፣ የፈለገውን ማንበርከክ የሚችልበት ስልጣን ቢኖረው ይጠቅመዋል? ያስደስተዋል? ሰኪና የምትባል ነገር ስትገባ ነው አንድ ሰው እነዚህንም ኒዕማዎች ማጣጣም የሚችለው ማለት ነው። እና ሰንጠረዡ ላይ እችን ረስተሃል ብለው ጻፉልኝ ይላል። በእርግጥ በሰዎች ዘንድ ይላል ወቃል እቺ ሰኪና ማለት አምላክ በሰው ልጅ ልብ ውስጥ ፈጣሪ የሚያስቀምጣት ስጦታ ነች አለ። ይሄ አሜሪካዊ ወደ እስልምናው እንመጣለን። ከፍተኛ የድሎት ሀገር ውስጥ የሚኖረው ሰው እነዚህ ነገሮች ገንዘብ፣ ዘካ፣ ምናልባት ስማርት መሆን፣ አእምሮ በጣም ፈጣን መሆን፣ ጤንነት፣ ኃይል፣ ስልጣን፣ ታዋቂነት ሁሉም ሰው ሊያገኘው ይችላል። ለካኔ ያጣሁትና የዘለልኩት ነገር ብዙ ሰው የማያገኘው የሆነ ነገር ነው። ይህ የኔ ሐሳብ ብቻ ግን አይደለም ማለት በኋላ ስመራመር ትልልቅ ፈላስፋዎችም ሳይቀር ለካ ያስቀመጡት ጉዳይ ነው። ከምንም ነገር በላይ የተረጋጋች ነፍስ ያለው ሰው ደስተኛ፣ እጥራብ ውስጥ ያለ ውስጡ የሚረበሽ ሰው ዙሪያው የፈለገ ነገር ቢያምር ደስታ ማግኘት አይችልም። ኢንሳይድ አውት ነው ይላሉ ፈረንጆቹ ሲገልጹ። ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይመጣም ደስታ። የምንሳሳተው እዛ ላይ ደስታን ከውጭ እንፈልገዋለን። ውስጥ ሰላም ከሆነ ነው አንድ ሰው ውጭ ላይ ያሉ ነገሮች የሚያስደስቱት። እንግዲያው ነቢዩ ሰለላሁ ዐለይሂ ወሰለም እኮ አርባዓቱን ሚነ ሰዓዳ ብለዋል እኮ አይደለም? አራት ነገሮች እንደው ደስታ ይሰጣሉ፣ የደስታ ምንጭ ናቸው ብለዋል። እነዚህ አራት ነገሮች የሚጠቅሷቸው የውስጥ ሰላም ጋርም ይገናኛሉ፣ ጥሩ መሆናቸው ጋር ይገናኛሉ።
ሰፊ ቤት ብለዋል፣ ጥሩ ሚስት ብለዋል፣ ጥሩ ጎረቤት ብለዋል፣ ጥሩ መጓጓዣ ብለዋል። የነዚህ ተቃራኒ ደግሞ ዱንያ ውስጥ መከራ የሚያስገቡ ነገሮች ናቸው ብለዋል። ሸቃ ነው፣ በጣም ያስቸግራል። ጠባብ ቤት፣ ክፉ ሚስት፣ ክፉ ጎረቤት፣ እንደገና ከጓደኞችህ ወደ ኋላ የምታስቀረህ መጓጓዣ ብለዋል። ታክ 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 እያለች የተበላሸች እሷን ልትጠግንብህ ስትል ማለት ነው። ወይም ደግሞ ፈረስም ከሆነች ደካማ ሆና እኩል አታስኬድህም ማለት ነው። እነዚህ ከውጭ ጥሩ ናቸው የምንላቸውም ነገሮች አንድ ሰው ውስጡ ሰላም ከሆነ ውስጡ ከተረጋጋ ብቻ የሚገኙ ናቸው። ይህንን ቆይቼ ነው የተገነዘብኩት ይላል ሳይንስ። በወቅቱ አልገባኝም። እንዴ ሰው ገንዘብ ካለው መልቲ ሚሊዮነር ከሆነ ጤነኛ ከሆነ ስልጣን ካለው ሀብት ካለው ታዋቂነት ካለው ምን ችግር አለ? ምን ያደርጋል ብዬ ነበር ወጣት እያለ። ቆይቶ ነው የገባኛል። እቺ አስተያየት ሰውዬው የሰጡኝ ቆይቶ ነው የተረዳሁት። ቆይቼ ነው የተረዳሁት። ለካ ለህይወት በጣም ወሳኝ ነገር ነች እቺ መረጋጋት ይላል። ሌሎቹ ነገሮች በሙሉ ባይኖሩ እንኳ የውስጥ መረጋጋት ካለ መቋቋም ይችላል አንድ ሰው አለ። እነዚህ ነገሮች ሁሉ ኖረው ግን ውስጡ የተረበሸ ኢፍጢራብ ውስጥ ያለ ጦርነት ውስጥ ያለ ሰው ውስጡ ማለት ነው አምሮበት ሽክ ብሎ ቢወጣ እንኳን አይደለም ደስታ አይገኝም በዛ ይላል። ይህ ሰኪና ታዲያ ቦታው የት ነው? ቦታው የት ነው? መዝናኛ ቦታዎች ውስጥ ነው ያለው? መጠጥ ቤት ውስጥ ነው ያለው? ዝሙት ቤት ውስጥ ነው ያለው? የት ነው ያለው ይህ ሰኪና የሚባለው ነገር? ላ ሰኪነተ ቢላ ኢማን። ኢማን ከሌለ ሰኪና የሚባለው ነገር ውሸት ነው የለም። ምናልባትም ጊዜያዊ ይሆናል፣ ወዲያው ብን የሚል። በጣም የሚገርማችሁ ነገር ማንኛውም ሐራም የሆነ ስራ اضطراب النفس ይከተለዋል፣ የነፍስ ረብሻ ይከተለዋል። አንድ ሰው አንዲት ብርም ትሁን ከሰው አጭበርብሮ አምጥቶ ኪሱ ውስጥ ሲጨምራት በደስታው እንደቀየራት ይወቅ። ለውጡ ደስታ ማጣት፣ ለውጡ እንቅልፍ ማጣት። አይ ምንም የማይመስለው ሰው አለ እኮ ካላችሁኝ ይሄ ደግሞ የባሰ ሙሲባ ነው እላችኋለሁ። ምንም ካልመሰለውማ ቀልቡ የሞተ ሰው ነው ማለት ነው። ስለ ቀልብ ብዙ አውርተናል፣ ተከታታይ ፕሮግራም ታስታውሳላችሁ። አልቀልብ አልመይት ብለናል። የሞተ ቀልብ አላህ ይጠብቃል። የሞተ ቀልብ ማለት ወንጀል ሲሰራ የማይሰማው ማለት ነው። እንደውም ምን አለ ወንጀል ለመስራት በጣም ተነሳሽነት ይሰማዋል። ያን ካልሰራ የማያርፍ አይነት ቀልብ ማለት ነው። ይሄ ከባድ ነው። በጣም አብዓድ القلوب ነው። ከአላህ በጣም የራቀ ቀልብ ነው። አንድ ሙእሚን ግን የአላህን መንገድ ትንሽ ሲስት ወዲያው ይረበሻል። النفس اللوامة አለች፣ ወቃሽ ነፍስ አለች፣ ትወቅሰዋለች። ራሱ ይመለስና ወደ አላህ ይገባል። ሰኪና አገኘ። ሰኪና የሚገኘው በኢማን ብቻ ነው። ህይወት ውስጥ የተማርነው ነገር ያንን ነው። እስልምና የሚያስተማረን ይህንን ነው። እቺ ሰኪና ነች። ነቢዩ ዓለይሂ ሰላቱ ወሰላም ከባድና አስቸጋሪ በሆነ ሁኔታ ውስጥ ሆነው አላህ ልባቸው ላይ ያዘነበላቸው እቺ ሰኪና ነው። እቺን ሰኪና እቺን የቀልብ መረጋጋት መቼ ሂጅራ ወደ መዲና ሲሄዱ ቢአቢ ሁወ ወኡሚ ረሱሉላህ ሰለላሁ ዐለይሂ ወሰለም ኡኽሪጀ ሚን ዳሪሂ ከመኖሪያቸው ከሀገራቸው ወጥተው ተሰደው ሲሄዱ አንቺ መካ ሆይ አንቺ እኮ ለአሐቡል ቢቃዒ ኢለላህ ወደ አላህ በጣም ተወዳጅ የሆንሽ ሀገር ነሽ፣ ወደ እኔም ዘንድ በጣም ተወዳጅ የሆንሽ ሀገር ነሽ። ወለውላ አነ ቀውመኪ አኽረጁኒ ለማ ኸረጅት
ህዝቦችሽ ባያስወጡ ይኖር እኮ አልወጣም ነበር እያሉ ልባቸው ስብር ብሎ ከሀገራቸው ወጡ ወደ መዲና አቅጣጫ መሄድ ተውና መጀመሪያ ወደ የመን አቅጣጫ ሄደው ስትራቴጂክ ነው የነብዩ ሰለላሁ ዐለይሂ ወሰለም እንቅስቃሴ ካርታውን ባሳያችሁ በጣም ትገረማላችሁ ኖርማል ቅፍለት የሚሄድበትን እንዴት አድርገው አቆራርጠው መዲና እንደደረሱ ማለት ነው እንደ ሰው ማድረግ ያለባቸው ነገር አቀዱ መጀመሪያ አላህ አለኝ በአላህ መካለው ስለዚህ ምንም አያመጡም ብለው ዝም ብለው መንገዱን ይዘው አልሄዱ ምን አደረጉ ከየመን ወደ ተቃራኒ አቅጣጫ ሄዱ ጋር ውስጥ ጋር ተውሩስት አደሩ ከዛ ተመልሰው እንደገና እንዲህ ያቆራረጡ ነው የሄዱት አንድ ፖይንቶች ላይ ብቻ ነው የሚያልፉት ዋናውን መንገድ ሌላ መንገድ እየተከተሉ ነው የሄዱት ነብዩ ሰለላሁ ዐለይሂ ወሰለም አሁን ኢማን አለው ምናምን ሲባል አንዳንድ ሰው አላህ አለ ይላል አዎ አላህ አለ አላህ የለም ያላል አላህ ግን ካንተ ደግሞ ሰበብ ፈልጓል እንድታስብ ይፈልጋል አላህ እንድታቀድ ይፈልጋል ሙእሚን ገገማ አይደለም ገባ አይደል ዝም ብሎ የሆነ አይደለም ላ ያስባል ተፈጥሯዊ በሆነ መንገድ ነው የሚንቀሳቀሰው ተፈጥሮን አይላተምም لذلك امام البنا رحمه الله عليه من قالوا لا تصادموا نواميس الكون فانها غلابه የተፈጥሮን ህግ እንዳትላተሙ አሉ አሸናፊው አሷነች አሉ የተፈጥሮን ህግ ተከትላችሁ ሂዱ እንጂ አላህ የደነገገውን በዋናው መንገድ ከሄድክ እነሱ ይመጣሉ ያገኙዋል እንዳያገኙ የሚያደርገውን ጥንቃቄ ታደርጋለህ እስከ ማክሲመም እስከምትችለው ነብዩ ሰለላሁ ዐለይሂ ወሰለም የሚችሉትን ሁሉ እንደሰው ጥንቃቄ ያደረጉ ግን ደረሱባቸው አልደረሱባቸውም ደረሱ እኮ ሄዱ ጋር الثور ደረሱ አቡበክር ሲዲቅ ረዲየላሁ ዐንሁ በጣም ደነገጡ ፈሩ ለሳቸው አልነበረም የፈሩት ለነብዩ ሰለላሁ ዐለይሂ ወሰለም ነው ያ ረሱላህ ሰለላሁ ዐለይሂ ወሰለም لو ان احدهم ከነሱ አንዳቸው እኮ ወደ እግሩ ቢመለከት ለራአና ያየናል እኮ ከእግራቸው ስር ነው ያሉት ማሻአላ النبي صلى الله عليه وسلم በኢማን የተሞላ ልብ ምን ያክል የተረጋጋ እንደሆነ ተመልከቱ يا أبا بكر ما ظنك باثنان الله ثالثهما ሶስተኛቸው አላህ በሆኑ ሁለት ሰዎች ምን ተጠረጥራለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም لا اله الا الله اي سكينه ጠላትህ እየፈለገ ሊገልል ያጠፋ ቀና ስትላለ ቆማል እኮ እዚህ ሰኪና አይደል እንዴ አላህ ምን ቁርአን አወረዳ فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا الله كو نبينا عليه الصلاة والسلام ረድቷቸዋል መቼ ነኛ የካዱት ሰዎች ሁለት ሆነው ነብዩ ሰለላሁ ዐለይሂ ወሰለም እና አቡበክርን ያስወጧቸው ጊዜ ከዛም ለጓደኛው ለአቡበክር መሐመድ እኮ አለው لا تحزن إن الله معنا ይህንን እርግጠኛ ሆነው ሲሉት لقد نصره الله الله ረዳቸው ከዛ በላይ አላህ ወጣቸው عند معركة ላይ ሰሃቦቹ በትንትን ብለው ረፍት አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም አንዲት ዛፍ ጥላ ስር ሄደው ረፍት አድርገዋል ሰይፋቸውንም ሰቅለዋል አንድ ሙሽሪክ አነሳና ያ መሐመድ من يمنعك مني ማን ነው ከኔ የሚከለክለ አላህ አሉት ነብዩ ሰለላሁ ዐለይሂ ወሰለም እዛው እኮ ተኝተው አላህ ቅንጣት ፍርሃት የለም በነብዩ ሰለላሁ ዐለይሂ ወሰለም ልብ ውስጥ በኢማን የተሞላ ሰው ልብ የመረጋጋትን ጫፍ በነብዩ ሰለላሁ ዐለይሂ ወሰለም እናያለን ምንም አይነት መርበትበት የለም አላህ እጁ ተንቀጠቀጠና ሰይፉን ጣለ ነብዩ ሰለላሁ ዐለይሂ ወሰለም አነሱትና من يمنعك مني ማን ነው ከኔ የሚከለክለ
አንተ አዛኝ ወንድም ነህ ዘንልኝ ያለ መጠጊያው ያው ያ ሰይፉ ያዘው ሰው ነው ለሱ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይህንን ሰይፉን የያዘውን ሰው ኻሊቅ የተጠጉ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ማን እንዴት ይፈራሉ ብዙ መዋቂፎች ይኖራሉ ከነብዩ ሰለላሁ ዐለይሂ ወሰለም ጋር የተያዙ እቺ ሰኪና ማለት ሩህ من الله ነች ይላሉ ከአላህ የሆነች መንፈስ ነች ብርሃን ነች የፈራ ሰው የሚረጋጋባት የተጨነቀ ሰው ጭንቀቱን የሚለቅበት ያዘነ ሰው ሐዘኑን የሚቋቋምባት መሳሪያ ነች ሰኪና ማለት ሐዘን ላይ ያለ ሰው ሰኪና ልቡ ላይ አላህ ሲያፈስለት ሐዘኑን ይችላል የደከመው ያርፋል ደካማው ኃይል ያገኝባታል መንገድ የጠፋው ይመራባታል እቺን ሰኪና አላህ ለኛ ይበላት ያለው አላህ ከኛ ከልባችን ውስጥ የማጠፋ አላህ ያድርግልን እቺ ሰኪና በኢማን ነው የምትመጣል አላ بذكرላህ تطمئن القلوب الى الله አዋጅ አላህን በማውሳት ልቦች ይረጋጋሉ ይላል ሰኪና ትልቅ የአላህ ስጦታ ነች ከአላህ Subhanahu Wa Ta'ala የሆነች وانزل عليهم السكينة ከአላህ የሚወርድ የሆነ ብርሃን ነው ማለት ምንድነው ግን ሙእሚንን ሰኪና እንዲያገኝ ያደረገው ነገር ምንድነው የሚሉትን ነጥቦችን እስኪ አንድ ሙእሚን አማኝ ነው ሰኪና ያለው ስንል ሰኪና ካጣን ኢማናችንን መፈተሽ ያስፈልጋል ማለት ኢማን ያለው ሰው ቢላሂ ወቢልየውም الآخر ወቢልቀደር የሚያምን ሰው ይደነግጣል ይፈራል ፍርሃት በነገራችን ላይ ተፈጥሯዊ የሆነ ፍርሃት አለ ሁሌም አንድን ሐሳብ ስንነጋገር ሚዛናዊ በሆነ መንገድ እንድናየው ኢንሻአላህ ለምሳሌ አንበሳ መጣ እዚህ አንሮጥም እንደውላችንም ተፈጥሯዊ አይደል ይህንን ማለት ያደለ ግን ነገሮችን ከልክ በላይ ወስደን ልክ ያ ሰው አድራጊ ፈጣሪ የሆነ ያክል ውስጣችንን ያለማቋረጥ መረበሽ ግን ከሆነ ሰው ጋር ባለን ነገር ሊሆን ይችላል ከሆነ አካል ጋር ሊሆን ይችላል ኃይል አለው ከምንለው ገንዘብ አለው ስልጣን አለው ከምንለው አካል ጋር የሚኖረን ግንኙነት ፍርሃት የተሞላበት ግንኙነት መሆን የለበት لا نخاف الا الله የሚፈራው አላህ ብቻ ምክንያቱም ያ መخلوق ነው ይሄ የቂን ኢማን እየጠነከረ ሲመጣ ከአላህ ውጭ ያለን ፍርሃት እየቀነሰ ይመጣል ፍርሃታችን ለአላህ ብቻ ነው ሰኪና እናገኛለን ሰኪና እናገኛለን የመጀመሪያው ሙእሚን ሰኪና የሚያገኝበት ምክንያት استجابته لنداء الفطره ለተፈጥሮ ጥሪ ምላሽ መስጠቱ ነው ሙእሚን ሰኪና እንዲያገኝ የሚያደርገው ምን ማለት ነው አቅላችን ቀልባችን እውነት አለ ውስጣችን ላይ ከዛ እውነት ጋር ተላትሞ የሚኖር ሰው ሁሌም መረጋጋት ያገኛል ለምሳሌ ከአላህ ውጪ ማምለክ ነው ወይስ أرباب متفرقون خير أم الله الواحد القهار إلى الله بركاتا أمالكت ناتشو يمشالوت ويس عند هيالي هنا جيتان مملكنا عند وندم ودسلمنا مقبات فلقنا تقنانيا نيقا እና አንድ 3 ቀን ውይይት አደረግንና ሸሃዳ አደረገ አልহামዱሊላህ ከዛ ግን አንድ ነገር ጠየቀኝ ድሮ አለ አሁን እስልምና ትክክል መሆኑን ተረድቻለሁ አለ ግን ድሮ በሌላ እምነት ውስጥ ሆኜ አምልኮት ሳደርስ
የሚሰማኝ መረጋጋት ነበረ ትክክል ካልሆነ ያ መረጋጋት ለምን መጣ ገብቷችኋል ጥያቄ ምን አልኩት የሰው ልጅ ማምለክ ተፈጥሯዊ ባህሪው ነው አለማምለክ አይችልም በርካታ ስልጣኔዎች ታይተዋል ቤት ያልተገነባባቸው መገልገያ ቁስ የሌላቸው ስልጣኔዎች አልፈዋል የአምልኮት ቦታ የሌላቸው ስልጣኔዎች ግን አላለፉም የሰው ልጅ ማምለክ ተፈጥሯዊ ባህሪው ሲያመልክ ይደሰታል ግን አንድ ቀን ይረበሻል አልኩት ጥያቄ ሲነሳበት አንተ አሁን ተረብሻለህ ይመጣል አልገባችሁም ጥያቄ ተነሳብህ አይደለ ያን ጥያቄ ማስተናገድ ስላልቻልክ ነው እስልምና ውስጥ ምን ይላል ይሄ ብለህ ልታጠና የመጣው በፈቃድህ አይደል እንዴ እስልምና ውስጥ ጥያቄዎች ተመልሶ ለይል ሰላት ደግሞ የሚባል አለ ቆመ ስትሰግድ እዛ ጋር ስታገኝ የነበረው በትክክለኛ መስመር ደግሞ ታገኘዋለህ እዚህ ላይ ሰኪናው ማለት ነው ዒባዳ ላይ የሚገኘው ሰኪና ታገኘዋለህ እስኪ ወንድሞች አንድ ጥያቄ ልጠይቃችሁ ከመግሪብ በፊት የነበራችሁ ስሜትና ከመግሪብ በኋላ ያላችሁ ስሜት እኩል ነው እንዴ መግሪብ ሰላት የሆነ ለውጥ የለው ሰኪና ላይ ውስጣችሁን ማረጋጋት ላይ والله እኔ በጣም አደንቀዋለሁ ያለ ሰላት የሚኖር ሰው በጣም ነው የሚገርመኝ ተአምር ነው ሐቂቀተ ሰው እንዴት ያለ ሰላት ይኖራል ከባድ እኮ ነው የት ነው ጭንቀትህን የምታራግፈው የት ነው ሐሳብህን የምትተነፍሰው ከዚህ ቁሳዊ ግርግር ወጣህ ስክን ብለህ ኃይል ይዘህ ደግሞ ወደዛ ግርግር ትገባለህ ማለት ነው አሁንም ኃይልህ ሲነጥ እንደገና ሌላ ወቅት ሰላት ይመጣና ቻርጅ ያደርጋል አንድ ትልቅ ዓሊም ይላሉ ሰላትና የሰው ልጅ ህይወት ማለት በህይወት ውስጥ እየነዳ ነዳጅ ሲጨርስ ነዳጅ ማደያ ነው አሉ ሰላት ወቅቶች ማለት